ሰላም ጤና ይስጥልኝ የደሱ ተች ቤተሰቦች፣ ዛሬ ከቴክኖሎጂ መረጃዎች ወጣ ብለን በአሁኑ ሰዓት ዓለምን ያነጋገረ ስላለው አንድ ድንቅ ኢትዮጵያዊ ወጣት እናወራለን። ስሙ ቃሉ ወልዴ ይባላል። ብዙዎቻችሁ ግን በቃሉ ቡቲክ በሚለው ስሙ ታውቁታላችሁ። ይህ ወጣት በቲክቶክ እና በኢንስታግራም በለቀቃቸው ጥቂት ቪዲዮዎች ብቻ ዓለም አቀፍ የሙዚቃ ድርጅቶችንና ዝነኛ ሰዎችን ግዙፍ ሚዲያዎችን ቀልብ ሊስብ ቻለ። በቃሉ የሚኖረው በሀገራችን ኢትዮጵያ ሲሆን መጀመሪያ ላይ ቪዲዮዎችን መስራት የጀመረው የራሱን የልብስ መሸጫ ወይም ቡቲክ በማስተዋወቅ ነበር። ነገር ግን በቃሉ ልብሶችን የሚያስተዋውቅበት መንገድ ከማንም የተለየ ሆነ። ያሉት የዳንስ ጥበቦች፣ የሰውነት እንቅስቃሴውና ፊቱ ላይ የሚታየው ልዩ በራስ መተማመን በኢንተርኔት ተጠቃሚዎች ዘንድ በፍጥነት ተወዳጅነትን አተረፈለት። ይህ ወጣት በአጭር ጊዜ ውስጥ የኢትዮጵያ ብቻ ሳይሆን የዓለም አቀፍ ቫይራል ክስተት ሆኗል። ለአብነት ያክል በመጀመሪያ ክሪስ ብራውን የአሜሪካው ዝነኛ ዘፋኝ የቃሉን ቪዲዮዎች በኢንስታግራም ገጹ ላይ ሪፖስት በማድረግ አድናቆቱን ገልጾለታል። ሁለተኛ ኮምፕሌክስ የዓለም አቀፍ ደረጃ ትልቅ ስም ያለው የፓፕ ካልቸርና የቴክኖሎጂ ሚዲያ ተቋም ስለ ቃሉ ልዩ ዘገባ ሰርቶለታል። ሶስተኛ ስኖፕ ዶግ ታዋቂው ራፐር የቃሉን ቪዲዮዎች በማጋራት ለየት ያለ ስታይሉን አድንቆለታል። አራተኛ ሜጀር ሌዘር ታዋቂው የሙዚቃ ቡድን የበቃሉን ዳንስ አጋርቷል። እንዲሁም ሚዲያዎችና የቴሌቪዥን ጣቢያዎች የበቃሉን ዝና ከማህበራዊ ሚዲያ አልፎ የዓለምን ግዙፍ ሚዲያ ተቋማት ትኩረት ስቧል። ከነዚህም መካከል ቢቢሲ ዩናይትድ ኪንግደም ስለ በቃሉ አጭር ዶክሜንተሪ መሰል ዘገባ ሰርቶለታል። ሁለተኛ አልጀዚራ ኳታር ዓለም አቀፍ ዘስትሪም በተሰኘው ፕሮግራማቸው የበቃሉን ተጽዕኖ ዘግበዋል። ሶስተኛ ቲአርቲ ወርልድ ቱርክ በባህልና ጥበብ ዘርፋቸው ስለ ኢትዮጵያዊ ወጣት ለዓለም አሳይተዋል። እንዲሁም በርካታ የጣሊያንና የፈረንሳይ የፋሽን ቡልገሮች ስለ በቃሉ ልዩ ሬትሮ አለባበስ እና ዳንስ በሰፊው ዘግበዋል። በቃሉ ዛሬ ላይ በሚሊዮን የሚቆጠሩ ተከታዮችን ማፍራት ችሏል። በቲክቶክ እና በኢንስታግራም ገጹ ላይ ያለው የተከታዮች ቁጥር በየቀኑ ከፍተኛ ሁኔታ እየጨመረ ይገኛል። ይህ ተጽዕኖ ደግሞ በርካታ የሀገር ውስጥና የውጭ ሀገር ድርጅቶች የማስታወቂያ ስራ አብረን እንስራ የሚሉ ጥያቄዎችን እንዲያቀርቡለት ምክንያት ሆኗል። አሁን ላይ የራሱን ብራንድ ከማሳደግ ባለፈ በትልልቅ ድርጅቶች አምባሳደር የመሆን እድሎችን እያገኘ ነው። ከበቃሉ ቡቲክ የምንማረው ትልቅ ነገር አለ። ያላችሁን ትንሽ ነገር ተጠቅማችሁ በራሳችሁ መንገድ ጥራትን ከፈጠራ ጋር በማዋሃድ ስኬት በማንኛውም ቦታ ሆናችሁ ይከተላችኋል። እናንተ ስለ ቃሉ ቡቲክ ምን ትማራላችሁ? የእሱ ዳንስ ወይስ የልብስ ስታይል ይበልጥ ይማርካችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ደሱ ተች ነበርኩ። ሰላማችሁ ይብዛ።